ለምን ከፋ አይባልም። በምንድነው የከፋ? እንደሚስት ጀደን ሆነሽ ከኋላ እንደምትወበረታታ እንጂ ልጆቼን አልቅሰሽ እንደከፋው ለመሆን አትጣሪ። እንደ ግዴታ ስለማስብ ነው እናንተን ማኖር እንደ ኃላፊነትም እንደ ግዴታ ማመኘ ስለተቀበልኩ እንጂ ነገሮችን በዚህ ልክ አንቺ አስበሽ እንደዚህ ልጆቼ ፊት እያስለቀሻቸው አይደለም። እኔ እኮ እዚህ መለፋው ልጆቼ እንዲያለቅሱ አይደለም። ልጆቼ ፊት ለፊት አድርገሽ እኔን ሆድ ለማስባስና እንደገና ያልሆኑ ነገሮች እንድናገር እንዲህ ማድረግ መቻል አልነበረብሽ። ሀና እንዲህ ልትይኝ አይገባም ነበር። ምክንያቱም አንቺ ስራዬን እንደዚህ ነው እንዲያ ነው ብዬ ስለማልናገር ለምን ለእናንተ ጥርሴን ነው ማሳያችሁ። ጥርሴን እንድትከፉ ስለማልፈልግ። ምናልባት ይሄ ሁሉ የተፈተንኩት እግዚአብሔር ተማምኖብኝ ቢሆንስ? ሰይጣን በፊቱ ቆሞ እስቲ የሰጠኸውን ልንጠቀውና እንደማያመልክ ታየዋለህ ብሎ በእኔ ተወራርዶ ቢሆንስ? ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። ሰላም የቴዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል። እኔ ያለው ዛሬ ያለሁት ስራ ቦታ ነው። እንደምታዩት በጣም አስቀያሚ ቦታ ነው። የሲሚንቶ ፋብሪካ ውስጥ ነው። እንደምታዩት በጣም አዋራ አለ። ይሄን አዋራ እናገዛለን፣ በዚህኛው ወደዛ እንደፋለን። በቃ ከመላችሁ በላይ በጣም ከባድ ነው። ግን ቢሆንም ተመስገን ነው። ያው መስራት ከምንም ካለ መስራት ይሻላል። ማወቅ ያለባችሁ ነገር ያው የመጣ ነው ልንሰራ ነው። በአጋጣሚ ብዙ እዚህ ከመጣው ዩናይትድ አረብ ኤሚሬት ከመጣው በኋላ በቃ ይሄ ዩኤኢ ላይ ያሉት እያንዳንዱ ነገሮች ከ5 በላይ ስቴቶች ዞር ያለው አቡዳቢ፣ አጅማን፣ ሻርጃ፣ ዱባይ፣ ራስ አልኬማ እና እነዚህ ቦታዎች ላይ ሰርቻለሁ። አሁን ራሱ ያለሁት ራስ አልኬማ ነው። እንግዲህ ሰሞኑ የሌሊት ስሰራ ነበር። አሁን ደግሞ ወደ ቀን አዙረውኝ እየሰራው እየለፋው ነው ያለሁት። በቃ ከምንም በላይ የስደት ህይወት ማለት ነው ለወንድ ልጅ እንደዚህ ቀኑን ሙሉ ተደክሞ ተለፍቶ የተለያዩ ነገሮች መከራ ተበልቶ በቃ በተቻለን መጠን የሆነ እንደገና ምን ይከብዳችኋል ብትሉን እንደ ወንድ እቤት ማብሰል በስማ በጣም ነው የሚከብደው ከመላችሁ በላይ። ምግብና አስቤዛ ተገዝቶ ያገና መክተፍ ታቁታላችሁ ሴቶችና እነዛ መሰናክሎች አሉ። ይሁን ከመስገን ነው። በጣም ዲፕሬሽን ውስጥ ነበርኩኝ። ስራ አልጀመርንም ነበረ በመሃል እቺማውን እንግዲህ የብዙ ቀናት መስለም ሰፕሌየር ካምፓኒ ስለሆንን በቃ በየቦታው ያንከራትቱናል። 10 ሳምንት ትሰራለ፣ 15 ቀን ትሰራለ፣ ከዛው ትተኛለ፣ ሌላ ስራ እስኪገኝ እንደረጋል እና በጣም ችግር ነው። ብቻ ከምንም በላይ ብቻ ከቤት መቀመጥ ምንም አይነት ሪስክ ያለውም ስራ ቢሆን መስራት ይሻላል። ምክንያቱም እኛ ቤተሰብ እናስተዳድራለን፣ መከራ እንበላለን። ይህንን ቦታ ላይ ደፍሬ የቀረስኩት ደግሞ ሀና እንድታይ ነው። ሀና እንዲህ ልትይኝ አይገባም ነበር። ምክንያቱም አንቺ ስራዬን እንደዚህ ነው እንዲያ ነው ብዬ ስለማልናገር ለምን ለእናንተ ጥርሴን ነው ማሳያችሁ። ጥርሴን እንድትከፉ ስለማልፈልግ እንጂ ምን አይነት መከራ፣ ምን አይነት አፈር ውስጥ፣ ምን አይነት ፊዳ ውስጥ እየሰራን በጣም እንደምንደክም ብታውቂ ኖሮ ኢትዮጵያ የተሻለ ነው የሚል እምነት ይኖርሽ ነበር። አንቺ ግን ስራ ልጆች እንደዚህ እኔ እኮ ስራው አይደለም እንደሚስት ግን እንደዚህ ባትይኝ ደስ ይለኝ ነበር። ስለተሰማኝ ነው በነገራችን ላይ ይሄንን የሚያወራው። የኔ ማዘን የኔ መከፋት ላንቺ እንዴት እንደዚህ አይነት ስሜት እንዲኖርሽ ያደርጋል?
እኔ እኮ አፈር ስለቅም ነው ሙሉ ይሄ ሁሉ አፈር መለቅመው ማለት ነው። ምደፋው እኔ ነኝ። እንድታቂ ይፈልጋለሁ። ይሄ ተሞልቶ እያንዳንዱ ነገር የብዙ ቆሻሻዎች እነዚህ እያንዳንዱ ነገሮች የምንደክመው እውነት ይህንን ቪዲዮ ልሰራ የተገደድኩት ላንቺ ነው። ስራ የናኩ አይደለም። እኔ አንዴ ሳይት ላይ አንዴ እንደዚህ ፋብሪካ ውስጥ አሲድ ኬሚካል ምናምን ያለ የሚበን ነው ማለት እና በጣም ነው የምንለፈው፣ በጣም እንደክማለን። ያ አይደለም የመጣ ነው ልንሰራ ነው። ነን ሳዝን ምንድነው ለፍተን ምን ብለን እኛ ያው መሆናችን እንደገና ደግሞ ከሱም ብሶ ስራ በቋሚነት አለመኖሩ ያሳዝናል። እዛ እንደመሳሰበው እንዳሰብነው እንደመጣ ነው አይደለም እና በጣም ያስከፋል። በጣም ነገሮችን በዚህ ልክ ባታይ የተሻሉ የሚመስሉሽ ነገሮች እኔ አላቅም ብቻ እንዴት ይኛለሽ ብዬ አስቤ አላቅም። ለምን የሰው ልጅ በሰው ጫማ ውስጥ ሆኖ ማውራት ያንን ነገር ማድረግ ለምን እንደማይችል አላቅም። እና እኔ በራሱ ባንቺ አዝኛለሁ። እማደርገው እንደ ግዴታ ስለማስብ ነው። እናንተን ማኖር እንደ ኃላፊነትም እንደ ግዴታ ማመኘ ስለተቀበልኩ እንጂ ነገሮችን በዚህ ልክ አንቺ አስበሽ እንደዚህ ልጆቼ ፊት እያስለቀሻቸው አይደለም። እኔ እኮ እዚህ መለፋው ልጆቼ እንዲያለቅሱ አይደለም። ልጆቼ ፊት ለፊት አድርገሽ እኔን ሆድ ለማስባስና እንደገና ያልሆኑ ነገሮች እንድናገር እንዲህ ማድረግ መቻል አልነበረብሽ። ካንቺ አልጠብቅም። እዚህ እንኳን ያለ ባዳ እና አሊ እንኳን አዝነውልኝ ያንዳንዱን ነገር ከዚህ ዲፕሬሽን እንደወጣ ይታገላሉ። አንቺ ግን በዚህ ልክ እንደዚህ አይነት ነገር ማድረግሽ በጣም ነው የሚያሳዝነው። አልጠብቅም ካንቺ ነው ወይስ ጀርባዬን እንዳዞርባችሁ ነው የምትፈልጉት? ለምን ከፋ አይባልም። በምን ከፋ ነው የሚባለው? እንዴት ለምን ከፋ ይባላል? ለምን ከፋ አይባልም። በምንድነው የከፋ? እንደሚስት ጀደን ሆነሽ ከኋላ እንደምትወበረታታ እንጂ ልጆቼን አልቅሰሽ እንደከፋው ለመሆን አትጣሪ። ስለዚህ በጣም ነው ማዝነው። ካንቺን አልጠብቅም። ቤተሰቦቼ ደግሞ በእውነት እናንተ በኮሜንት ላይ ያበረታታችሁኝ በርታ፣ ያልፋል፣ እያንዳንዱ ነገር ዛሬ እንዳሰብነው አይደለም ነገ ይሻል ይሆናል። ትክክል። አመሰግናለሁ ለምትሰጡኝ ሁሉ ክብር፣ ለምታበረታቱኝ በኮሜንት በዋትስአፕም በኢሞም ቮይስ አርካችሁ እያንዳንዳችሁ ለምታረጉልኝ ነገር ሁሉ እግዚአብሔር ይስጥልን። በእውነት እበረታለሁ። እኔ ምንም ለሌላ ነገር አይደለም፣ ጸልዩልኝ ነው መጸለይ። ከምንም በላይ እንንበረታ። የሆነውን ሁሉ እየሰራን እንኳን እንዳልሰራን እንዳንሆን አመድ አፋሾች እንዳንሆን አንዳንዴ የሰው ጸሎት እገዛ ያስፈልገናል። ለዛ ነው ጸልዩልኝ በድጋሜ። እግዚአብሔር ያውቃል። ይኸው ስራ ጀምረናል። እንግዲህ ዛሬ ለስንት ቀን እንደምንሰራ ባላቅም ብቻ ተመስገን ነው። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እና በባለቤቴ በጣም ነው ያዘንኩት። እንዲህ ማለት አልነበረባትም። ብቻ ሰላማችሁ ይብዛ። ሰላም